ብዙ ሰዎች የሚሰሩት ትልቅ ስህተት የእንቅስቃሴ ፕሮግራምን በየጊዜው መቀየር ነው። ይህ ስህተት በተለይም ጡንቻ ለመገንባት በጣም አስፈላጊ ከሆኑት መካከል አንዱ የሆነው ፕሮግረሲቭ ኦቨርሎድ መርህን ጥቅምን እናጣለን። ለምሳሌ በመጀመሪያው ሳምንት ባይሴፕስ በዳምፕል ከሰራን በሚቀጥለው ሳምንት በባርቤል መስራታችን በእንቅስቃሴና ክብደት ላይ ተጽዕኖ ይፈጥራል። ይህ ሁኔታ ትክክለኛውን እድገት ለመለካት አስቸጋሪ ይሆናል። ግን ተመሳሳይ እንቅስቃሴዎችን በየጊዜው መደጋገም ላይ ክብደት መጨመር፣ ድግግሞሽ መጨመር ወይም አፈጻጸምን መሻሻል እና የመሳሰሉት እድገቶችን መከታተል እንችላለን። ተመሳሳይ እንቅስቃሴዎችን በበቂ ሁኔታ መስራታችን ከቀጠልን ሰውነታችን እነዚህ እንቅስቃሴዎችን ለመከናወን የበለጠ ቀልጣፋ ይሆናል። ትክክለኛውን አፈጻጸምን ለመቆጣጠር እና ከፍተኛ ጥቅምን ለማግኘት እንቅስቃሴዎችን አዘውትሮ መደጋገም ያስፈልጋል። የተሟላ የእንቅስቃሴ ፕሮግራምን ለመመስረትና ለረጅም ጊዜ ከፕሮግራሙ ጋር ለመቀጠል እነዚህ 3 ስቴፕስ በመከተል የተሟላ የእንቅስቃሴ ፕሮግራምን ለመመስረት ያግዘናል። አንደኛ፣ ወጥነት ያለው ፕሮግራምን መከተል አለብን። ፕሮግራሙ ቀላልና የተዋቀረ መሆን አለበት። እያንዳንዱ የጡንቻ ስብስብ በሳምንት 2 ጊዜ መስራት ይኖርብናል። ሁለተኛ፣ ፕሮግረሲቭ ኦቨርሎድ መርህን መተግበር አለብን። የጡንቻ እድገትን ለመነቃቃት ክብደቶችን ወይም ድግግሞሽን መጨመር አስፈላጊ ነው። ሶስተኛ፣ የምንወዳቸው እንቅስቃሴዎችን ፕሮግራም ውስጥ መጨመር አለብን። ምክንያቱም ሳንሰላች ለረጅም ጊዜ በፕሮግራም እንድንቆይ ይረዳናል። አስፈላጊ በሚሆንበት ጊዜ እንቅስቃሴዎችን መቀየር እንችላለን። ለምሳሌ እንቅስቃሴው ለመስራት የሚከለክል ህመም ወይም ጉዳት ካጋጠመን በሌላ ተመሳሳይ እንቅስቃሴ መቀየር እንችላለን። በመጨረሻ ማንኛውም ለውጦች ከማሰባችን በፊት ቢያንስ ለ3 ወር በፕሮግራሙ መቆየት አለብን።